በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለመስቀል በዓል በሰላም አደረሳችሁ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የመጀመሪያዊቱ የቅዱስ ጳውሎስ መልእክት ወደ ቆሮንጦስ ሰዎች ምዕራፍ 1 ቁጥር 18። መስቀል ስንል ሦስት መሠረታዊ ቁም ነገሮችን የሚያካትት ነው። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና የሰውን ልጆች ከሞተ ነፍስ ለማዳን ሲል የተቀበለው መከራና የከፈለው መስዋዕትነት መስቀል ይባላል። ሁለተኛው በክርስትና ውስጥ የሚያጋጥም ልዩ ልዩ አይነት መከራም መስቀል ነው። ጌታችን እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ በማለት መናገሩም በክርስትና ሕይወት ውስጥ የሚደርሰውን ይህንን መከራ መታገስ ተገቢ መሆኑን ሲያመላክተን ነው። ሦስተኛው ደግሞ እና በዚህ ክፍል ላይ በይበልጥ የምናየው ደግሞ መስቀል የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀልን የሚወክል ነው። በሦስቱም ቁም ነገሮች ነገረ መስቀል የመስቀሉ ነገር ከክርስትና ጋር ቀጥተኛ ግንኙነት አለው። የመስቀል ታሪክ ጌታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን የተሰቀለበት ቅዱስ መስቀል ሕሙማንን በመፈወሱ ምክንያት በርካታ አሕዛብ ክርስቲያን እንዲሆኑ አስችሏል። በተአምራዊነቱና በክርስቲያኖች ዘንድ ከፍተኛ ክብር የተሰጠው በመሆኑ ይህንን የተመለከቱ አይሁድ ቅዱስ መስቀሉን በአንድ የቆሻሻ ማጠራቀሚያ ቦታ እንዲቀበር አደረጉ። የአካባቢው ነዋሪዎች በየቀኑ ቆሻሻ ስለሚጥሉበት ቦታው ወደ ተራራነት ተቀየረ። ምንም እንኳን መስቀሉን ለማውጣት ባይችሉም በኢየሩሳሌም የነበሩ ክርስቲያኖች ቦታውን ያውቁት ነበር። በ70 ዓመተ ምህረት በጥጦስ ወረራ ኢየሩሳሌም ስለጠፋች በዚያ የነበሩ ክርስቲያኖች ተሰደዱ። የተቀበረበትንም ቦታ የሚያውቅ ባለመገኘቱ መስቀሉ ከ300 ዓመታት በላይ ተዳፍኖ ወይም ተቀብሮ ኖረ። በ326 ዓመተ ምህረት የንጉሥ ቆስጠንጢኖስ እናት ንግሥት እሌኒ ቅዱስ መስቀሉን ለመፈለግ ወደ ኢየሩሳሌም ጉዞ አደረገች። እዚያም ደርሳ ጉብታ የሆነውን ሁሉ ብታስቆፍር መስቀሉ ያለበትን ቦታ ማግኘት አልተቻላትም። ሰውም ብትጠይቅ የሚያውቅ አልተገኘም። በመጨረሻም የመስቀሉ መገኘት የእግዚአብሔር ፈቃድ ነበርና አንድ የአይሁድ አረጋዊ የታሪክ አዋቂና ሽማግሌ አግኝታ ቅዱስ መስቀሉ የተቀበረበትንና የተጣለበትን አካባቢ ያውቅ ዘንድ ጠየቀችው። ሽማግሌውም አንቺም በከንቱ አትድከሚ፣ ሰውንም አታድክሚ፣ እንጨት አሰብስበሽ ዕጣን አፍሽበት፣ በእሳትም አያይዡ፣ የዕጣኑ ጢስ ወደ ላይ ወጥቶ ወደ ታች ሲመለስ አቅጣጫውን አይተሽ አስቆፍሪው፣ በዚህም ምልክት ታገኘዋለሽ አላት። እርሷም ያላትን ሁሉ አደረገች። እንጨት ደምራ በዚያ ላይም ዕጣን ጨምራ በእሳት ለኮሰችው። የዕጣኑ ጢስ ወደ ላይ ወጥቶ ወደ ታች ሲመለስ መስቀሉ ያለበትን ቦታ በጣት ጠቅሶ እንደማሳየት ያህል አመለከተ። ንግሥት እሌኒም ጢሱ ያረፈበት ቦታ ቅዱስ መስቀሉ የተቀበረበት እንደሆነ አመነች። ይህ የአይሁድ አረጋዊ የታሪክ አዋቂና ሽማግሌ በኋላ በክርስቶስ አምኖ ተጠምቋል። ስሙም ኪራኮስ ተብሏል። በዚህም መሠረት ከመስከረም 17 ቀን እስከ መጋቢት 10 ቀን ሌሊትና ቀን ለ7 ወራት ያህል የጉድፍን ኮረብታ ቆፍረው ቆሻሻውንም ካስወገዱ በኋላ 3 መስቀሎች ተገኙ። የጌታ መስቀልም ሙት በማስነሳቱ፣ ዕውራንን በማብራቱ፣ ጎባጣን በማቅናቱና ሌሎችም ድንቅ ድንቅ ታምራትን በማድረጉ ተለይቶ ታውቋል። መስቀሉ የተገኘው መጋቢት 10 ቀን 326 ዓመተ ምህረት ነበር። ቅድስት እሌኒ ይህንን ተአምር በማየቷ እጅግ ደስ አላት። ሕዝቡም ሁሉ መስቀሉን እየዳሰሱ ኪርያላይሶን እያሉም በመዘመር ደስታና ሐሴትን አደረጉ። ቀኑ መሽቶ ጨለማ በሆነ ጊዜም የኢየሩሳሌም ጳጳስ ብፁዕ አቡነ መቃርዮስና ንግሥት እሌኒ ሰራዊቱና ሕዝቡ በሰልፍ በችቦ መብራት መዝሙር እየዘመሩ ቅዱስ መስቀሉን ወደ ቤተ ክርስቲያን ወስደው በአንድ የጸሎት ቤት አኖሩት። በኋላም በንጉሥ ቆስጠንጢኖስ የመሠረት ድንጋይ ተቀምጦ ለመስቀሉ መታሰቢያ ቤተ ክርስቲያን ተሰርቶ ተመርቆ የገባው ቅዳሴ ቤቱ የተከበረው መስከረም 17 ቀን 327 ዓመተ ምህረት ነው። በቤተ ክርስቲያናችን ሁለቱም ዕለታት ይከበራሉ።
በደማቅ ሁኔታና በመጀመሪያ ደረጃ የሚከበረው ግን መስከረም 17 ነው። ይህም የሆነበት ምክንያት መጋቢት 10 ቀን ሁልጊዜም በዐቢይ ጾም ወቅት የሚውል በመሆኑና ለመስቀሉ የተሰራው ቤተ ክርስቲያን ቤተ መቅደስ የከበረው መስከረም 17 ቀን ስለሆነ ነው። ይህ ዕለት ከ300 ዓመታት በላይ ጠፍቶ የነበረውን ቅዱስ መስቀል በንግሥት እሌኒ አማካኝነት መገኘቱን የምንዘክርበት በዚህም ደስ የምንሰኝበት ዕለት ነው። ይህን መነሻ በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደመራ በመደመር የመስቀል በዓል በታላቅ መንፈሳዊ ሥነ ሥርዓት ይከበራል። ደመራ የሚለው ቃል ደመረ፣ ጨመረ፣ አንድ አደረገ ከሚለው የግዕዝ ቃል የተወረሰ ሲሆን መሰብሰብን፣ መጣመርን፣ መዋሃድን በአጠቃላይ ሱታፌን፣ አንድነትንና ኅብረትን ያመለክታል። ቅዱስ መስቀሉ በተገኘበት ቦታም ስለሆነም ደመራ እንጨቶች የሚደመሩበት የበዓለ መስቀል ዋዜማ ነው። ቤተ ክርስቲያናችን ከምታከብራቸው 9ኙ የጌታችን ንዑሳን በዓላት መካከል አንዱ በዓል ነው። መስቀል የሰላማችንና የድኅነታችን የመቀደሳችን አርማ፣ ኢየሱስ ክርስቶስ የሰው ልጆችን ለማዳን የዘላለም ሕይወትን ለመስጠት መሥዋዕትነት የከፈለበት ቅዱስ ሥጋውንና ክቡር ደሙን ያፈሰሰበት መንበር ሲሆን አምላካችንን የምንመለከትበት መስታወት ነው። በሀገራችን በኢትዮጵያ የመስቀልን በዓል ደመራ በመደመርና ችቦ በማብራት ቅዳሴ በመቀደስና ማህሌት በመቆም የምናከብረው ለዚህ ነው። እንኳን ለመስቀል በዓል በድጋሜ በሰላም አደረሳችሁ። መልካም የመስቀል በዓል ይሆንላችሁ።